ጥቁሮችን አምርሮ በመጥላት አርጀንቲናን የሚያክል ሀገር የለም ቢባል ማን ያምናል? በሀገሯ የነበሩ የጥቁር አርጀንቲናውያን ቁጥር እንዲቀንስ ዜጎቿ በጦርነት እንዲያልቁ አድርጋለች ቢባሉስ በቀላሉ ያምናሉ? ነገሩ ግን እውነት ነው። አብዛኞቻችን በኳስ ዝነኝነቷ የምናውቃት የሜሲ ሀገር አርጀንቲና ጥቁሮች የሚሳደዱባት፣ ታሪካቸው ከሀገራቸው መዝገብ የተሰረዘባት፣ አጎንብሰው የሚሄዱባት ሀገር ናት። በዚህ ሳምንት ከአፍሪካዊቷ ግብፅ ጋር ባደረገችው የዓለም ዋንጫ የእግር ኳስ ውድድር ላይ ያን ሁሉ በደልና ወንብድና ለመፈጸሟ ዋነኛ ምክንያትም በጥቁሮች መሸነፍ የሞት ያህል በመቁጠራቸው እንደሆነ በብዙዎች ይታመናል። እንኳንስ ለሌሎች ለአድናቂዎቹ እንኳን ክብር እንደሌለው የሚነገረው ሜሲም ይህም ባህሪውን ከዚሁ ከሀገሪቱ ፖሊስ የወረሰው ስነ ልቦና ይሆናል እየተባለም ይታማል። በበርካታ የዓለም ዋንጫ ውድድሮች ላይ መሳተፍ የምትታወቀው አርጀንቲና በዘመኗ አንድም ጥቁር ተጫዋች አሰልፋ ማታቅ በከፍተኛ ዘረኝነት የምትወቀስ ሀገር ናት። በዓለም ዋንጫም ብቻም ሳይሆን በሌሎች ሀገር ውስጥ ስልጣኖችና ውክልናዎች ጥቁሮችን የማትወክለው አርጀንቲና ጥቁሮችን ከሀገሯ ለማጥፋት ያላደረገችው ነገር እንደሌለም ይነገራል። ብዙዎች አርጀንቲና የነጮች ሀገር ብቻ እንደሆነች ያስባሉ። እውነታው ግን ከዚህ የተለየ ነው። በአርጀንቲና ከህዝቡ ከ40 በመቶ በላይ የሚሆኑ ጥቁሮች እንደነበሩ ሀገሪቱ ራሷ በተለያዩ ጊዜያት ይፋ ባደረገቻቸው ሰነዶች አረጋግጣለች። ይሁን እንጂ እነዚያ ሁሉ ጥቁሮች በተለያዩ መንገዶች እንዲጠፉ ከመደረጋቸውም በላይ በሕይወት ያሉትም ቢሆኑ አደባባይ እንዲወጡ አይፈቀድላቸውም።